ሰላም እንዴት ናችሁ? ይህ የቢጊነር ኮርስ የመጨረሻ ክፍል የክፍል 15 ቪዲዮአችን ነው። በዚህ ፓርት የምናየው ስለ ሰፖርት እና ሬዚስታንስ ምንድናቸው፣ ብሬክአውት ትሬዲንግ ምንድነው የሚሉትን ነገራቶች የምንመለከት ይሆናል። እኛ እንደ ስማርት ማኒ ትሬደር እነዚህን ስትራቴጂዎች ብዙ አንጠቀማቸውም። ነገር ግን ከስትራቴጂው ዋና መሰረት የሆነው ሊኩዊዲቲ ጋር አብሮ የሚሄድ ነገር ስለሆነ ማለትም ይሄንን የሰፖርት የሬዚስታንስ የብሬክአውት ምንነትን በደንብ ያልተረዳ ሰው የሊኩዊዲቲ ኮንሰፕትን በደንብ መረዳት ስለማይችል የሊኩዊዲቲ ኮንሰፕትን ደግሞ በደንብ ያልተረዳ ሰው እንደ ሰፕላይ ዲማንድ ስማርት ትሬደር መሆን ስለማይችል ማለት ነው። ሰፖርት እና ሬዚስታንስ የሚባለው የትሬዲንግ አይነት የሚጠቀመው ሪቴል ስትራቴጂ ይባላል። ሪቴል ትሬዲንግ ማለት በርግጥ በግለሰብ ደረጃ ትሬድ የሚያደርግም ሰው ሪቴል ትሬደር ይባላል። እነዚህ ስትራቴጂ ሪቴል ትሬደር ከተባለ ደግሞ ከስማርት ሜኒ ውጭ ሀስ ኮንሰፕት ውጭ የሆነ ቻርቶችን የሚጠቀም የስትራቴጂ አይነት ይሆናል። ስለዚህ ሪቴል ትሬዲንግ ስትራቴጂ ሲባል ብዙ ጊዜ የብሬክ አውት የኢንዲኬተር ትሬዲንጎች ናቸው ማለት ነው። ስለዚህ ስለዚህ በሪቴል ትሬዲንግ ስትራቴጂ ዋጋ የተንቀሳቀሰ እያለ ለምሳሌ ለመጥቀስ ዋጋ የተንቀሳቀሰ እያለ በሚያደርገው እንቅስቃሴ ሂደት ላይ ነክቶ ወደ ላይ የወጣበት ወይም ዋጋው የጨመረበት ያ ቦታ ምን ይባላል? ሰፖርት ይባላል። ወይንም ልክ ያንን ኤሪያ ከነካው በኋላ ዋጋው ከጨመረ ይሄ ኤሪያ ምን ይባላል? ሰፖርት ይባላል። እዚህ ጋር ያለችው ላይን ማለት ነው ሰፖርት ኤሪያ ይባላል። ይሄ ሰፖርት ኤሪያ ይባላል። ዋጋ ተንቀሳቅሶ መጥቶ የጨመረበት ዋጋ መጥቶ የጨመረበት ሪአክት ካደረገ በኋላ ተመልሶ ዋጋው ከነበረበት የጨመረበት ቦታ ሰፖርት ኤሪያ ይባላል ማለት ነው። ይሄን ብቻ አይደለም፣ እያንዳንዱ እነዚህ እዚህ የምታያቸው የጨመረባቸው ቦታዎች ሰፖርት መባል ይችላሉ። ምክንያቱም ዋጋው ወርዶ መጥቶ እዚህ ጋር ስደርስ ስለጨመረ ማለት ነው። ስለዚህ ይሄ ምን ይባላል? ሰፖርት ይባላል። በተመሳሳይ ሁኔታ እዚህ ጋር ያለው ሰፖርት ነው። ምክንያቱም ከዚህ መጥቶ ወርዶ ካለበት ስለጨመረ ማለት ነው። ይሄም ሰፖርት መባል ይችላል። ያንዳንዱ እዚህ ጋር የጨመረባቸው ቦታዎች ሰፖርት መባል ይችላሉ። ሬዚስታንስ ስንል ደግሞ በተቃራኒው ዋጋው እየጨመረ መጥቶ ባለቀ ሰዓት ወይም ደግሞ የሆነች ፖይንት የሆነች ሰዓት ላይ የተመለሰበት የቀነሰበት ኤሪያ ቦታ ሬዚስታንስ ተብላ ትጠራለች ማለት ነው። ወይም ደግሞ በትሬዲንግ ስትራቴጂ ዋጋው ከወጣ በኋላ እዚህ ኤሪያ ላይ ሲደርስ ይቀንሳል ተብሎ የሚታሰብበት ቦታ ሬዚስታንስ ይባላል ማለት ነው። ስለዚህ እዚህ ጋር ዋጋ ሲደርስ ዋጋው ወረደ፣ እዚህም እንደዚያው በተደጋጋሚ ዋጋው እየወጣ የሚወርድ ከሆነ ያ በጣም ጥሩ ሬዚስታንስ ይባላል ማለት ነው። ለምሳሌ ከሁሉም ፕራይስ በጣም ተደጋጋሚ የወጣበት ኤሪያ ይሄኛው ኤሪያ ነው። ስለዚህ ጥሩ ሰፖርት ይባላል ማለት ነው። ወይም ደግሞ ብዙ ገዢዎች አሉ፣ ለዚያ ነው ዋጋው የጨመረው ተብሎ ነው የሚታሰበው በሪቴል ትሬዲንግ ስትራቴጂ ማለት ነው። ዋጋው ደግሞ ሬዚስታንስ ኤሪያ ላይ ሲደርስ የሚቀንሰው በዚህ ኤሪያ ላይ ብዙ ሻጮች ስላሉ ዋጋም በጣም ሲሸጥ በቢዝነሱ አለ ማለት ነው። ዋጋ የሆነ አንድ ቫልዩ ያለው ነገር በጣም ከተሸጠ ዋጋው ይወርዳል፣ በጣም ከተገዛ ደግሞ ዋጋው ይጨምራል። ስለዚህ እዚህ ጋር በምታዩት መልኩ የቀነሰው ብዙ ሻጮች አሉ ተብሎ ስለሚታሰብ ነው ይላል ሪቴል ስትራቴጂ የሚጠቀሙ ሰዎች ማለት ነው። ለምሳሌ እዚህ ቻርት ላይ ይሄ ሰፖርት
ኤሪያ ነው ምክንያቱም በጣም ዋጋው ነክቶ የወጣበት ኤሪያ በጣም ጥሩ ሰፖርት አለ ይባላል እዚጋም እኮ አለ ነገር ግን ያን ያህል አልጨመረም ማለት ነው ቶሎ ነው የተመለሰው እቺ ግን እንደምታዩት ዋጋ እዚህ ጋር ከደረሰ በኋላ በደንብ ነው ከፍ ያለው ስለዚህ ጥሩ ሰፖርት ኤሪያ ነች እቺ ፖይንት እቺ ኤሪያ ማለት ነው ስለዚህ ነገር ግን ያንዳንዱ ፖይንቶች ያንዳንዱ ኤሪያዎች የጨመረባቸው ኤሪያዎች ሰፖርት ይባላሉ ማለት ነው ከዛ በመቀጠል ደግሞ የምታዩት ከላይ ሬዚስታንስ የምንለው አለ ምክንያቱም በጣም ዋጋዎች በተደጋጋሚ እየነኩ እየወረዱ ነበር እንደገና እዚህ አካባቢ ነበር ወረደ እንደገና ደግሞ እዚህ በተወሰነ ደረጃ አልፎታል ግን ደግሞ ከዚህ በኋላ እንደምታዩት በዚህ መስመር ላይ ይሄ ዋጋው እዚህ ጋር ከመጣ በኋላ ወርዷል ማለት ነው ስለዚህ ይሄ ጥሩ የሬዚስታንስ ኤሪያ እንለዋለን ማለት ነው ስለዚህ እዚህም ጋር በተመሳሳይ መልኩ አሳይ ማድረግ እንችላለን ማለት ነው ሰፖርት ኤሪያ ሬዚስታንስ ኤሪያ ያለን ብሬክአውት የምንለው ይሄን ነው በተደጋጋሚ ፕራይስ ሰፖርትም ላይ ሊሆን ይችላል ሬዚስታንስ ላይ በተደጋጋሚ የነካ ሲመጣ ሲበት ነው ማለት ነው ያንም በተደጋጋሚ መንካቱን ሲበት ነው ቱ ሴልፍ ብሬክ አውት ይባላል ማለት ነው ብሬክአውት የሚባለው ትሬደሮች ዋጋ መተው ይሄን ሰፖርት ወይም ሬዚስታንስ የሚባለው ኤሪያ ብሬክ ካደረገ በኋላ ወዲያውኑ እዚህ ጋር ምን ያደርጋሉ ግዢ ይፈጽማሉ ማለት ነው ሰፖርት እና ሬዚስታንስ ትሬደሮች ግን ምንድነው የሚያደርጉት ልክ ዋጋው እዚህ ጋር ሲደርስ አይ ከዚህ በፊት ዋጋው የተመለሰ ስለነበር ወይም ከዚህ አካባቢ ብዙ ሻጮች ስላሉ አሁንም ያው ራሱ ነው የሚሆነው ብለው ስለሚያስቡ እዚህ ላይ ሲደርሱ ሴል ያደርጋሉ ማለት ነው ብሬክአውት ደግሞ ያችን ብሬክ ሲያደርጋት ዋጋው ይጨምራል ብለው ስለሚያስቡ በዛ ይቀጥላል ብለው ስለሚያስቡ ትሬድ ያደርጋሉ ማለት ነው ብሬክአውት ትሬደር የሚባሉት እነዚህ ናቸው ስለዚህ እስከዚህ ፓርት ድረስ እስከ ክፍል 15 ድረስ የቢግነር ኮርሳችንን ስንከታተል ነበር ከዚህ ቀጣይ ባሉት ቪዲዮዎች ደግሞ ትንሽ ብሬክ አድርገን የአድቫንስድ ትሬዲንግ ኮርስ የምንቀጥል ይሆናል በቀጣይ ክፍል እንገናኛለን እስከዚያው መልካም ጊዜ